እንኳን ለእናቴ እንኳን ለአባቴ ለራሴ የማልሆን ባተኔ ስለሆንኩ ነው ይላል አንዳንድ ሰው። ቅዱስ ጎርጎርዮስ ምን ይላል? ክርስቶስ እናቱን መስቀል ላይ ሆኖ ሲያገለግላት ተመልከት ይላል። ምን ብሎ እናቱን አስቡ። አያችሁ፣ በዚያ ችንካሮች መሃል እነዚህ ረጃጅም ችንካሮች ቸንክረውት እያለ እሱ ግን የሚያስብ የእናቱን ልቅሶ ነበር። ስለዚህ ዮሐንስን አገልግላት እናቴን እንደ አደራህን አለው። እነሆ ልጅ ሰጥቼሻለሁ፣ እኔን የመሰለ ንጹሕ። እነሆ ልጅሽ እኮ የሚላት ዮሐንስን ብቻ አይደለም ራሱን ነው። ምክንያቱም ዮሐንስ በክርስቶስ አምሳል ንጹሕ ሰው ስለሆነ እኔ ማለት ነው። ዮሐንስ ማለት እኔ ማለት ነው። እኔን የሚመስል አገልጋይ ንጹሕ ልጅ ለንጽሕት ድንግል ላንቺ እሱን ሰጥቼሻለሁ ነው ያለ። አሁን ተቸንክሮ እናቱን የሚያስታውሳለ? ታስሮ እየተገረፈ በጦር እየተወጋ እናቱ ትዝ የምትለዋለ? የለም። ለሁሉም ነገር ምክንያት አለን። ይሄንን ምክንያቶቻችን ነው ማስወገድ ያለብን። ከቃሉ ጋር ናችሁ?